ረፋዱ ላይ አንዲት ድርስ ነፍሰ ጡር ቤቴን አንኳኳች። ስከፍትላት የባለቤቴን ስም ጠራችና እህቱ ነሽ አለችኝ። አይደለሁም ስላት የእናቴ ቤት ነው ብሎኝ ነበረ። ቤት ተሳሳትኩ እንዴ አለችኝ። ኧረ በጭራሽ አልተሳሳትሽም አልኳት። እንተዋወቅ የከሌ ፍቅረኛ ነኝ አለችኝ። የባሌ ፍቅረኛ ማለት ነው። ማመን አቃተኝ። ባለቤቴን ጠራሁት ወጥቶ እንዲያናገራት። ባለቤቴ ግን በፊት ለፊቷ እንደማያውቃትና ትዳራችንን ልትበጠብጥ የተላከች ሴት እንደሆነች ሊያሳምነኝ ሞከረ። ልጅቷ በር ላይ የራሷን ሳተችና ወደቀች። በተደጋጋሚ ብዙ ጥፋቶች አጥፍቶ እያየሁት በአንደበቱ እረትቶ አብረን ኖረናል። ካላመንሽኝ ዲኤንኤ ይደረግ ብሎ ዲኤንኤ ሲነሳ ውጤቱ የሱ ሆኖ ተገኘ። የዛኔ ግን ምን አለኝ? ይህንን እንዳደርግ ያደረገኝ መንፈስ ነው፣ መድኃኒት ተደርጎብኝ ነው ሲለኝ እኔም የነገረኝን በማመን ልጁ በፍጹም ይሱ አይደለም በድግምት ነው ውጤቱ የተቀያየረው አልኩለት። ከዛ በኋላ ግን እኔን እንደ ጤነኛ የሚቆጥረኝ ቤተሰብ፣ ጓደኛ፣ ዘመድ አጣሁም። አረ የሚቀርቡኝማ የሴት አሰዳቢ ብለውኝም ያውቃሉ። ወንድሜማ ያንቺ ወንድም በመሆን ያፈርኩ ብሎኛል። እናትና አባቴ ከዚህ በላይ ምን እስከሚያደርግሽ ነው የምትጠብቂው ይሉኛል። ጸበል አስጠምቀውኝም ያውቃሉ። በመጨረሻ ምን ሆኛለሁ ብዬ ሳይካትሪስት ጋር ሲሄድ ስለ ልጅነቴ፣ ስለ አስተዳደጌና ስለ ወላጆቼ ሁሉንም ነገር በእርጋታ ትጠይቀኝ ጀመር። እኔ መመልስላት ነበረ። ከዛ እስኪ ስለ ወላጆችሽ የማትረሺውን አስገራሚ ባህሪያቸውን አጫውችኝ አለችኝ። እናትና አባቴ ማታ በጸብ ቤቱን ድብልቅልቅ አድርገውት ነው። ጠዋት ተነስተን ቁርስ ላይ ስንቀርብ ግን ሲጎራረሱ፣ ሲሳሳቁና ሲቀላለዱ በውስጤ ጥያቄ ይፈጥርብኝና እንዴ አባ ማታ ከማዬ ጋር ስትጣሉ አልነበር እንዴ ስለው ኧረ በጭራሽ እንዴት እናትሽን እጣላት አለው በጣም እኮ ነው ተቃቀረው ይለኛል። ስላት አየሽ ከቤተሰቦችሽ ውጪ የዓለም ስለሌለሽ ከምታዩ ይልቅ የምትሰሚውን እንድታምኝ አድርገው ስላሳደጉሽ ለዛሬው ህይወትሽ ተጽዕኖ እንዲፈጥርብሽ ያደረገሽ የትላንትናው ልጅነትሽ ነው አለችኝ። እኛ ወላጆች ዛሬ በማወቅም ሆነ ባለማወቅ የምናሳያቸው የምንነግራቸው ነገሮች ነገ በልጆቻችን ላይ ተጽዕኖ እንደሚፈጥር እንድናስተውል በሚል ካነበብኩት ነው ሼር ያደረኳችሁ። በሌላ ቪዲዮ እንድንገናኝ ፎሎ ማድረግ እንዳይረሳ። ወዳችኋለሁ። ባይ